አብይ አህመድ የለበሱት ግን በበረዶ ቦታ ላይ የሚደረግ የወታደር ልብስ ነው። ተመልከቱ፣ በነጭ ቦታ ላይ የሚደረግ ነው። ይሄን ደግሞ የወታደር ልብስ የሚለብሱት ለምሳሌ ራሻውያን እንዲሁም በረዷማ አካባቢ የሚኖሩ የቻይና ወታደሮች ብቻ ናቸው። አቶ አብይ አህመድ የኢትዮጵያን ሕዝብ ግርጣታም ነህ ነጭ ነህ ለማለት ነው ይህን ለብሰው የወጡት። ጋሽ አብይ አህመድ በዚህ ሕዝብ ላይ ሙድ መያዛቸው ነው። የኢትዮጵያ ሕዝብ ነጭ ነህና ነጭ ግራ ያገባኝ። ለምሳሌ በኤርትራ ድንበር ላይ ወታደሮቻችን የሚለብሱት ድንጋያማ ስለሆነ ቦታው የሆነ ድንጋያማ ነገር ነው የሚለብሱት። ወታደር ከዓይን እይታ እንዲወጣ ነው። በአገሩ በወታደር አቋሙ ላይ በኤሪያው ላይ ተው ኩኩሻ ተው ይበላ falmacha ota ka oromon jaba jaba dalcha in sodan nedina aser kumaduwan igna palo laus mamba ilma jeda kero mambia romo daya kero opsine niga jarrob sambe kani opsine niga jarrob sambe kani mirkana matugne anke maftugani ache singandini amirga kerimu wasikuma gota alagana jilu jeda kero mambia romo daya kero እናንተ መስክሩ ብርቄና እንዳለ ሀገር እንዴት ይገነባል ወንድሙን ያጣለ በሆዱ መልስ ቋጥሮ ምላሱ ጣፋጭ ዛሬም ይፎክራል የጡጡ ቆራጭ ጊዜው ጉድ ያሳያል ይገርማል ዘንድሮ የበቆዳ ለብሶ መጣብን ቀበሮ አይደንቀንም ዛሬ የውሸት ሰባኪ ድሮም እናውቃለን